ነው የትኛውም ባለስልጣን ይውስቲ በእውነት የሚሰራ ካለ ከህዝብ ጋር ይኖራል ይሞታል ጥቅሙን አስከብሮ ይወርዳል ሲሾም እኔ ለብሔሬ ነው ተወክዬ የተሾምኩት ብሎኮ አይመጣም ድርጅቱ አምነውበት ጥሩ አስተሳሰብ አለው ሲወርድ ደግሞ ግን እኔ ለአማራ ስለታገልኩኝ ይላል እኔ ለኦሮሞ የናንተ መብት ስላነሳው ብቻ አስነሱኝ ብሎ እዛ ሌላ ግሩፕ አንቲ ያደራጃል አንድም ነገር እኮ ስልጣን ላይ ያለ እኮ ዞሩ ብሎ እኮ ዳቦ አንድ ዳቦ ገዝቶ አያውቅም ሁለተኛ ልማት አምጥቶ አያውቅም የራሱ ጥቅም ሲነሳ ህዝብ ጋር ሄዶ ውጅንብር ይፈጠራል ዋቴቨር እኔ ሲነሳ ስመጣ እዚህ ቦታ አልመጠንም አልችልም የሚል አስተሳሰብ ቢኖርኝ በዛ ልክ መቅረት አለብኝ ስልጣን ሲሰጥህ ምትወድ ከሆነ ውረድ ተብለ ስትባረር ከሆነ ደግሞ ኦሬዲ ለምን ወረድኩኝ ብለም ብራከሩ ያዙኝ ልቀቁኝ ምትል ከሆነ እሱ ስተት ነው እኔ አሁን ነገ እንደምወርድ አውቃለሁ እርግጠኛ ሆኜ የምነግርህ የፈለከውን ነገር እዚህ ስልጣን ላይ የትኛው መሪ ቢሆን በሶስት ነገር ይነሳል ወይም በጥፋት ይነሳል ወይም በእድገት ይነሳል ወይም ፈጣሪ በሞት ያነሳዋል በቃ አለቀ ከዚህ ውጪ ማንንም ያነ ይሄን ማወቅ አለበት እኔ አሁን ካንተ ጋር የማወራትን ነገር 6 ሰዓት ለመኖር ዋስትና የለኝም ይሄንን ምታውቁ ከሆነ ደግሞ አንተ ፈጣሪ ምትፈራ ከሆነ ብልጽግናንም ማህበረሰብንም ልታስከትል ትችላለህ አሁን ሰው ያልገባው ስልጣን ላይ ሲሆን ሁሉም ነገር በእጁ ያዘው የጨበጠው ነገር ይመስለውና ከፈጣሪ በላይ አርግቶ ራሱን ያያ ነው የትኛውም ባለስልጣን ይውስቲ በእውነት የሚሰራ ካለ ከህዝብ ጋር ይኖራል ይሞታል ጥቅሙን አስከብሮ ይወርዳል ሲሾም እኔ ለብሔሬ ነው ተወክዬ የተሾምኩት ብሎኮ አይመጣም ድርጅቱ አምነውበት ጥሩ አስተሳሰብ አለው ሲወርድ ደግሞ ግን እኔ ለአማራ ስለታገልኩኝ ይላል እኔ ለኦሮሞ የናንተ መብት ስላነሳው ብቻ አስነሱኝ ብሎ እዛ ሌላ ግሩፕ አንቲ ያደራጃል አንድም ነገር እኮ ስልጣን ላይ ያለ እኮ ዞሩ ብሎ እኮ ዳቦ አንድ ዳቦ ገዝቶ አያውቅም ሁለተኛ ልማት አምጥቶ አያውቅም የራሱ ጥቅም ሲነሳ ህዝብ ጋር ሄዶ ውጅንብር ይፈጠራል ዋቴቨር እኔ ሲነሳ ስመጣ እዚህ ቦታ አልመጠንም አልችልም የሚል አስተሳሰብ ቢኖርኝ በዛ ልክ መቅረት አለብኝ ስልጣን ሲሰጥህ ምትወድ ከሆነ ውረድ